ሙስሊም ሆኖ ከመሞት የበለጠ ምንም ጸጋ ምንም ኒዕማ የለም። አላህ ወደኔ ስትመጡ አንድ ነገር ይዛችሁ ነው ያለው። ያንን ሳትይዙ እንዳትመጡ ብሎናል አላህ ለሁላችንም። ምን ይዘን እንምጣ ጌታችን ሆይ ስንለው ሱረቱ አሊ ኢምራን ቁጥር 102 ላይ ይነግረናል። ያ አዩሃ الذين آمنوا ይላል። አዳምጡ እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢተቁላህ እኔን ጌታችሁን አላህን ፍሩ አለ። የትሙናችሁ ያዘዝኳችሁን በመታዘዝ የከለከልኳችሁን በመጠንቀቅ እኔን ጌታችሁን ፍሩ ተጠንቀቁ። ሐቀ ቱቃቲሂ ለኔ የሚገባኝን መጠንቀቅ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያለው አላህ። ወደኔ ስትመጡ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሏል። ሙስሊም ሆኖ መሞት ዋናው ምኞታችን የዕለት ተዕለት ተግባራችን ዱዓችንም ሊሆን የሚገባው ይሄው ነው። አላህ ያለው ወደኔ ስትመጡ ምን ሆናችሁ ነው አለ? ሙስሊም ነው ያለው። ሙስሊም ሆኖ መሞትን ኢብራሂም አለይሂ ሰላም ከልጅ ልጁ ያዕቁብ ጋራ ቅድም በተቀስኩት አንቀጽ ላይም ተመስክሯል። ወወሳ ቢሃ ኢብራሂም በኒሂ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም الدين فلا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው። ዩሱፍ አለይሂ ሰላምም ተወፈኒ ሙስሊማን ወአልሂቅኒ بالصالحين ሙስሊም ሆኜ ግደለኝ ነው ያለው። ይሄ የኛ ምኞት መሆን አለበት ነው። ተጠንቀቅ ወንድም፣ ረጀብ ወር ላይ ገብተናል። ረጀብ ወር ላይ የሚሰራ ወንጀል ደግሞ ሌላ ሁሉችም ወራቶች ላይ ከሚሰሩ ወንጀሎች የበለጠ ግዝፈት ያለውና ከባድ ነው። ሐታ ረመዳንንም ጨምሮ ረመዳን ላይ ከሚሰራ ወንጀል በላይ ረጀብ ላይ የሚሰራ ወንጀል በጣም ግዝፈት አለው። አላህ Subhanahu Wa Ta'ala ምድርን ከፈጠረ ጊዜ ጀምሮ 4 ወራትን እንዳላቃቸው ይናገራል። ሚንሃ አርባዕቱን ሁሩም ይላል። ከ12 ወራቶች 4 የተከበሩ ወራቶች አሉ እና በእነዚህ ወራቶች ውስጥ ፈላ ተظሊሙ ፊሂና አንፉሰኩም ነፍሶቻችሁን ወንጀል በመስራት አትበድሉ ይላል አላህ Subhanahu Wa Ta'ala። ሌላም ቦታ እንደዚሁ يسألونك عن الشهر الحرام قتال فيه قل قتال فيه كبير ይላል። በሸህር الحرام ላይ በተከበሩ በእነዚህ 4 ወራቶች ላይ ስለመገዳደልና ጥፋት ስለመስራት ይጠይቁሃል በላቸው። በእነሱ ወራቶች ላይ መገዳደል በጣም ትልቅ ወንጀል እንደሆነ ንገራቸው ይላል አላህ Subhanahu Wa Ta'ala በቁርአኑ። እና ምን ለማለት ነው? ረጀብ ወር ላይ ገብተናል። ቀናቶች ተቆጥረዋል። ረጀብ ከገባ ሁላችንም ራሳችንን ገታ ልናረግ ከወንጀል ልናቀብ ይገባል። ኦፍ ኮርስ ሁሌም ከወንጀል መራቅ አለብን። ሁሌም ከወንጀል መጸየፍ አለብን። ግን እነዚህ የተከበሩ ወሮች ላይ አላህ እንድናከብራቸውም ስላዘዘን ለየት ያለ ከዛም ከሌሎችም ጠንከር ያለ ጥንቃቄ ልናደርግ ይገባል እላለሁ። ነፍስያችንን ከወንጀል ልንጠብቅ ይገባል። ምክንያቱም ረጀብ አላህ ካከበራቸው ወራቶች ነውና ሐታ ከረመዳንም የበለጠ ክብር አለው ረጀብ ይላሉ። እነዚህ 4 ወራቶች ዙልቂዕዳ፣ ዙልሒጃ፣ ሙሐረምና ረጀብ ናቸው። አላህ እንድናከብር ያዘዘን ነገሮች ወንጀል ባለመስራት ማክበር ይገባናል። ወሰላሙ አለይኩም። ሰላት ርዝቅ ያሰፋል። አላህ ምን አለ ቁርአን ላይ ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰብህን በሰላት እዘዝ በሱ ላይም ጽና። ላ ነስአሉከ ሪዝቀን ሪዝቅን አንጠይቅህም ናሕኑ ነርዙቁከ እኛው እንለግስሃለን እንመግብሃለን እናበላሃለን ርዝቃችንን እኛው እንሰጥሃለን አለ አላህ። ወልዓቂበቱ ሊተቅዋ መጨረሻውም ያምረው ለስኬት የሚበቁት አላህን ለሚፈሩት ነው አለ። ስለዚህ ሰላትን ምን በል በሰላት ቤተሰብን እዘዝ። ሪዝቅኛ አንጠይቅህም ጽና አንተ በሰላት። ሪዝቅ ሰላት የሰላት ምንጭ የሪዝቅ ምንጭ ነው። ሰላት የደስታ ምንጭ ነው። ሰላት የሌለው ሰው ወላሂ ባዶ ነው፣ ጭንቀት ነው፣ ፊቱ ይጠቁራል ሰላት ከሌለ፣ ደስታ ይርቃል ሰላት ከሌለ። እንዴት ሰው ከአላህ ጋር መነጋገር ካልቻለ? መነጋገር እኮ ነው አይደል? ፋቲሃ ስንቀራ አልሐምዱሊላሂ ረቢል ዓለሚን ስንል ምስጋና ይገባው ለዓለማቱ ጌታ ስትል ሐሚደኒ አብዲ ባሪያዬ አመሰገነኝ ይላል አላህ። አርራሕማን ራሒም አዛኝ ሩህሩህ የሆነው ስትል አስና ዐለየ አብዲ ባሪያዬን አወደሰ ይላል። ማሊክ የውሚዲን የዛ የፍርዱ ቀን ንጉሥ ፈራጅ
እሱ ነው ብለህ ስለሱ ማንነት ስትናገር መጀደኒ አብዲ ባሪያ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው፣ እርዳታ የምንጠይቀው አንተን ብቻ ነው፣ ካንተ ውጭ ማንም የለም ብለን ስንናገር አላህ ምን ይላል? እቺ በእኔና በባሪያዬ መካከል ያለች ቃል ኪዳን ናት። ባሪያዬ ሲቸገር እኔን ሊጠይቅ ከኔ ውጭ ለማንንም ላይ ይገዛ እርዳታ እኔን ብቻ ሊጠይቅ ቃል ገብተዋል። ስለዚህ ለባሪያዬ የጠየቀው አለው ይሰጠው። ምን ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። አንድ ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ በረከቱ እንዳይቋረጥብን እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ። ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው፣ ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነብዩ አለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው اقرا علي ያሉኝ፣ ቁርአንን አንብብብኝ ያሉ። ابن مسعود ሀያ ያዘው። اقرا عليك وعليك انزل ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው። እሳቸው ነብዩ አለይሂ ሰላቱ ወሰላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል። ተመልከት ስብዕናቸው፣ ተማሪያቸው ነው። ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላው ማድነቅ፣ ለሌላው ዕውቅና መስጠት እንደ አይነት ነፍስያ መሽታደለ። እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል። ሱረቱ ኒሳ ቀራውባቸዋል። ገጾችን አገላበጥኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። ابن مسعود ምን ይላል? ቀና ብዬ አየዋቸው ይላል። فإذا عيناه تذرفان አይናቸው በእንባ ታጥቦ ነበር ይላል ነብዩ አለይሂ ሰላቱ ወሰለም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል።